ማርያም በሰውና በእግዚአብሔር መሃል ሆና አታማልድ። ሰላም የቲክቶክ ቤተሰቦች እንደምቆያችሁት፣ እኔ በጣም ደህና ነኝ። ክርስቲያን የሆናችሁት ይህንን ቪዲዮ ሼር፣ ላይክ፣ ኮፒ ሊንክ ማድረግ ተባበሩት። ማርያም በሰውና በእግዚአብሔር መሃል ሆና አታማልድ። አማላጃችን ኢየሱስ ክርስቶስ ብቻ ነው። ሮሜ ምዕራፍ 8 ከቁጥር 34 ላይ ሲናገር እንዲህ ይላል፣ የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ክርስቶስ ኢየሱስ ነው ከሙታን የተነሳው። ስለኛ የሚማልደው ኢየሱስ ክርስቶስ ብቻ ነው፣ ሌላ አይማልድም። ማርያም አታማልድም። ደግሞ ሁለተኛ ነጥብ፣ ማርያም ኢየሱስ ክርስቶስን ከወለደች በኋላ ድንግል ሆና ቀረች ይላሉ። ማርያም አላገባችም ይላሉ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 19 ላይ ስናየው ደግሞ እንዲህ ይላል፣ እጮኛው ዮሴፍ ጻድቅ ሆኖ ሊገለጥ ስላልወደደ በስውር ሊተዋት አሰበ ይላል። ማርያምን በስውር ሊተዋት አሰበ ይላል። በስውር ሊተዋት አሰበ። ሀያ ላይ ደግሞ እንዲህ ይላል፣ እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው። ለማን? ለዮሴፍ ታየው። እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛዋ ማርያም ለመውሰድ አትፍራ ለመውሰድ አትፍራ ይላል። 24 ላይ ደግሞ ዮሴፍ ከእንቅልፍ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛዋ ማርያም ወሰደ ይላል። ወሰደ፣ አገባች፣ ወለደች ለዮሴፍ ኢየሱስ ክርስቶስ። ደግሞ እንዲህ ይላል 25 ላይ የበኩሯን ልጇን እስክትወልድ ድረስ አላወቃት። የበኩሯን ልጅ እስክትወልድ ድረስ